የካላሽ ምስጢራዊ ዓለም። በፓኪስታን ድብቅ ሸለቆዎች ውስጥ በጥንታዊነቱ ዓለምን የሚያስደንቅ የካላሽ ማህበረሰብ ይገኛል። ዘመናዊው ዓለም ሳይበክላቸው ደማቅ ወጎቻቸውንና ልዩ ልማዶቻቸውን ጠብቀው የኖሩ ህዝቦች ናቸው። እነዚህ ህዝቦች ለረጅም ጊዜ የአሳሾችና የአንትሮፖሎጂስቶችን ቀልብ ሲስቡ ቆይተዋል። ዛሬ ማህበራዊ ደንቦችን የሚጥሱ፣ ነፃነትን የሚያከብሩና በሌላ ቦታ የማይገኙ አስደናቂ የኑሮ ዘይቤን ፍለጋ ወደዚህ አስገራሚ ጎሳ ጉዞ እንጀምራለን። እስከ ፍጻሜያችንም አብራችሁን ቆዩ። በሂንዱ ኩሽ ተራሮች የሚኖሩት ካላሾች በልዩ አለባበሳቸው ብቻ ሳይሆን በፍቅርና በትዳር ልማዳቸውም ይታወቃሉ። በአብዛኛው ዓለም ትዳር ጥብቅ ደንቦች ቢኖሩትም በካላሽ ባህል ፍቅር በነፃነት የሚገለጽ የግል ስሜት ነው። የካላሽ ሴቶች ትዳር ውስጥ ቢሆን እንኳን ሌላ የሚወዱት ሰው ካጋጠማቸው ፍላጎታቸውን በግልጽ እንዲከተሉ ይበረታታሉ። ይህ ልምምድ በተለይም በዓመታዊው የጆሺ በዓል ላይም ይጎላል። አንዲት ሴት ባሏን ትታ ወደ ሌላ ወንድ ለመሄድ ከወሰነች አዲሱ አጋር ለቀድሞ ባል እንደ ክብር መግለጫና ግንኙነቱን ህጋዊ ለማድረግ ከብቶችን ካሳ ይከፍላል። ይህ የሚያሳየው ማህበረሰቡ ለግል ነፃነትና ምርጫ ያለውን ከፍተኛ ግምት ነው። ሌላው የካላሽ አስደናቂ ባህል ባሻሊ ይባላል። ሴቶች በወር አበባ ጊዜ ወይም በእርግዝና ወቅት ባሻሊ ወደሚባል የተለየ ቤት ይገለላሉ። ይህ መገለል እንደ ቅጣት ሳይሆን ለሴትነት ተፈጥሯዊ ዑደት እንደሚደረግ ክብርና መንፈሳዊ እድሳት ነው የሚታየው። በዚህ ጊዜ ሴቶች ከዕለት ዕለት ስራቸው አርፈው ከራሳቸው ጋር ይገናኛሉ። ቤተሰቦቻቸው ምግብና የሚያስፈልጋቸውን ቢያቀርቡም ቀጥተኛ ንክኪም አያደርግም። ዑደታቸውንም ሲጨርሱ በመንፈስ ታድሰው ወደ ማህበረሰቡም ይቀላቀላሉ። የካላሽ ህዝቦች በዙሪያቸው ካሉ የፓኪስታን ህዝቦች የተለየ መልክ አላቸው። ነጭ ቆዳ፣ ብሩህ አይኖችና የአውሮፓውያን የሚመስል የፊት ቅርጽ አላቸው። ይህ ልዩነታቸው የታላቁ እስክንድር ወታደሮች ዝርያ ናቸው የሚል ትረካም እንዲፈጠር አድርጓል። ምንም እንኳን በቂ የሳይንስ ማስረጃ ባይኖርም ልዩ ቁመናቸውና ደማቅ ባህላቸው ይህንን አፈ ታሪክ አሳማኝ ያደርገዋል። በካላሽ ውስጥ ካሉ እንቆቅልሾች አንዱ የቀንና የሌሊት በሽታ ነው። ይህ በሽታ ህፃናትን የሚያጠቃ ሲሆን በቀን ሙሉ ጉልበት ሲጫወቱ ውለው ማታ ፀሐይ ስትጠልቅ ግን ሰውነታቸው ዝሎ መንቀሳቀስና መናገር አቅቷቸው እንደ ድንጋይ ይተኛሉ። ጠዋት ፀሐይ ስትወጣ ግን እንደገና ይነቃሉ። ዶክተሮችና ተመራማሪዎች እስካሁን ለዚህ ምስጢራዊ ሁኔታ መፍትሄ ወይም ምክንያት አላገኙለትም። በካላሽ እምነት ነጩ ቁራ ተራ ወፍ ሳይሆን የሰውና የአማልክት መገናኛ ድልድይ ነው። እንደ አፈ ታሪካቸውም ጥቁር የነበረው ቁራ በመለኮታዊ ኃይል ወደ ነጭነት ተቀይሯል። በካያክ ስነ ስርዓት ወቅት ህዝቡ ለዚህ ቁራ ጸሎትና መዝሙር ያቀርባሉ። ነጩ ቁራ ጸሎታቸውን ለአማልክት ያደርሳል፣ በረከትንም ያመጣል ብለው ያምናሉ። ካላሾች በአብዛኛው ሙስሊሞች በሆነችው በፓኪስታን ውስጥ የሚገኙ የብዙ አማልክት አምላኪዎች ናቸው። ለእነርሱ ተፈጥሮ ማለትም ተራሮች፣ ወንዞችና ደኖች መንፈሳዊ ኃይል አላቸው። ዓመቱ ሙሉ ቻሙስና ኡቻው የሚባሉ ደማቅ በዓላትን በማክበር ተፈጥሮንና አማልክትን ያመሰግናሉ። እነዚህ በዓላት የጥንታዊ ማንነታቸው መገለጫ ናቸው። የካላሽ ማህበረሰብ ለእንግዳ ተቀባይነቱ ወደር የለውም። ወጣት ልጃገረዶች እርስ በርሳቸው ሲገናኙ እጅ በመሳሰም ሰላምታን ይለዋወጣሉ። ይህ ልማድ በመካከላቸው ያለውን ጥልቅ ፍቅርና መከባበርን ያሳያል። እንግዶችም ወደ ሸለቆ ሲመጡ ይህንን ሞቅ ያለ አቀባበል ስለሚያገኙ ወዲያውኑ እንደ ቤተሰብ ይቆጠራሉ። ቀደም ሲል በፑል በዓል ወቅት ቡዳክ የሚባል ምስጢራዊ እረኛ ይመረጥ ነበር። የሰው በሸለቆ ውስጥ የምትገኝ ማንኛውንም ያላገባች ሴት ለበዓሉ አጋር አድርጎ የመምረጥ ልዩ ስልጣን ነበረው።
ዛሬ ላይ ግን ይህ ልማድ እየጠፋ ቢመጣም ታሪኩ ግን እንደ የባህል ለውጥ ምልክት በክብር ይነገራል። በፓኪስታን አልኮል በጥብቅ የተከለከለ ቢሆንም ካላሾች ግን የራሳቸውን ወይን የመጥመቅ ጥንታዊ ባህል አላቸው። ለእነርሱ ወይን መጠጥ ብቻ ሳይሆን የመዝሙር፣ የጭፈራና የአማልክት ምስጋና ማቅረቢያ ቅዱስ ነገር ነው። ወይን መስራትንና በጋራ መጠጣትን የማህበረሰቡ ጥንካሬና ደስታን ይገልጻል። በካላሽ ባህል ወጣቶች ያለ ቤተሰብ ጣልቃ ገብነት በፍቅር ተስማምተው ይኮበልላሉ። ይህ አሊንግ ይባላል። ከኮበለሉ በኋላም የወንዱ ቤተሰብ ለሴቷ ቤተሰብ ያሳውቃሉ። የሴቷ ቤተሰብ ጋብቻውን በፈቃደኝነት መሆኑን ያረጋግጣሉ። ይህ ልማድ ለግል ምርጫና ለጾታ እኩልነት የሚሰጠውን ዋጋ ያሳያል። ወጣት ወንዶች ወደ ጉልምስና ከመሸጋገራቸው በፊት ወደ ተራራ ተልከው ብቻቸውን እንዲኖሩ ይደረጋል። እዚያም ፍየል እየጠበቁና በፍየል ወተትና ስጋ ብቻ እየተመገቡ የመኖሪያ ጥንካሬያቸውንም ያሳያሉ። ይህ ፈተና ኃላፊነትና ራስን መቻልን የሚያስተምር ትልቅ የባህል ትምህርት ቤት ነው። በቻሙስ በዓል 6ኛ ቀን ላይ ካላሾች ከሞቱ አባቶቻቸው መንፈስ ጋር ይገናኛሉ። ሴቶቹ ልዩ የሆነ ዳቦና ዱባ ይጋግራሉ። በሮች ተዘግተው ታላላቆች የሞቱ ሰዎችን መንፈስ ወደ ምግብ ግብዣው ይጠራሉ። ይህ በሕያዋንና በሙታን ላይ መካከል ያለውን ጥልቅ ትስስር የሚያሳይ ምስጢራዊ ስነ ስርዓት ነው። የካላሽ ህዝቦች ታሪክ በተፈጥሮ በፍቅርና በነፃነት የተሞላ ነው። ይህንን አስደናቂ ታሪክ ከኛ ጋር አብረው ስለጎበኙ እናመሰግናለን። ቪዲዮውን ከወደዱት ላይክ ማድረጉን ለሌሎችም ማጋራትና ለተጨማሪ አስደናቂ ታሪኮች ደግሞ ቻናላችንን ሰብስክራይብ ማድረጉ እንዳይረሳ። በቀጣይ በእንደዚህ አይነትና ሌሎች አስገራሚ ታሪኮች እስከምንገናኝ ድረስ ቸርን ሰንብት።